ሰላም ውድ የቻናላችን ቤተሰቦች፣ ዛሬ በዚህ ቪዲዮ ፈጥኖ ስለመጨረስ ወይም ደግሞ በግንኙነት ጊዜ ፈጥኖ እየጨረሱ ተቸግሯል። ለዚህም የሚሆን ቀለል ያሉ መንገዶች ወይም ደግሞ ቀለል ያሉ ዘዴዎች ያለምንም መድኃኒት በቤቶ ልምምድ በማድረግ ብቻ የሚድኑበትን ቀለል ያሉ መንገዶች ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ይጀምሩት። ሙሉ ቪዲዮ ማየቱ እንዳይዘነጉ። ወደ ቪዲዮ። ሰላም ውድ የቻናላችን ቤተሰቦች፣ ዛሬ በዚህ ቪዲዮ ስለ ቶሎ መጨረስ ወይም ደግሞ ፕሪሜጀር ኢጃኩሌሽን የምንለውን የምናይ ይሆናል። ይሄ አብዛኛው ወንዶች ላይ ሊያጋጥም ወይም ደግሞ ሊከሰት የሚችል ነገር ሲሆን አሁን አብዛኛው ትዳር ወይም ደግሞ አብዛኛው ግንኙነት በዚህ መንገድ ወይም ደግሞ በዚህ ሁኔታ ነው እየፈረሰ ያለው። ይህም የሚሆንበት ጊዜ አብዛኛው ወንዶች ጭንቀት፣ ሀሳብ ይገባቸዋል። ለዚህም የሚሆን ቀለል ያሉ ወይም ደግሞ በቤት ውስጥ የሚሰሩ ያለምንም መድኃኒት የምንድንባቸው መንገዶች አሉ። ከነዚህም መንገዶች መካከል ዛሬ ዋና የምንላቸውን ወይም ደግሞ ቀለል የሚሉትን ይዘንላችሁ መጥተናል። እነዚህም ብቻ በመተግበር ያለምንም መድኃኒት ቶሎ ከመጨረስ ወይም ደግሞ ፕሪሜጀር ኢጃኩሌሽን ከምንለው ችግር ነፃ መሆን ይችላሉ። ለዚህም ጉዳይ መፍትሄ ከሚሆኑት የመጀመሪያውና አንደኛው ጀምሮ ማቆም ወይም ደግሞ ስታርት ኤንድ ስቶፕ የምንለው ነው። ይህም ግንኙነት ጀምረን ልንረጭ ወይም ደግሞ ልንጨርስ ከመሰለን በማቆም እንደገና በአዲስ በመጀመር የምንጨርስበትን ወይም ደግሞ የምንረጭበትን ጊዜ ማራዘም እንችላለን። ይህን የሚሆነው ግን የትዳር አጋራችን ወይም ደግሞ የፍቅር አጋራችንን በማማከር ነው። አንድ ላይ ከዚህ ችግር ወይም ደግሞ ቶሎ ከመጨረስ ችግር ራሳችንን ያለምንም መድኃኒት ማከም እንችላለን ማለት ነው። ሁለተኛውና ራሳችንን ከዚህ ችግር የምናላቅቅበት ዘዴ ከሆነው መካከል የብልትን ጫፍ መጭመቅ ነው። ይህም የሚሆነው በግንኙነት ጊዜ ልንረጭ ወይም ደግሞ ልንጨርስ ከመሰለን የብልታችንን ጫፍ ከሴቷ ብልት ውስጥ ብልታችንን በማውጣት የብልታችንን ጫፍ ወይም ደግሞ የክቡን ቦታ በመጭመቅ ግንኙነቱን ማራዘም ወይም ደግሞ እንደገና ማስጀመር ይቻላል። ይህም የሚሆነው ግን የወሲብ አጋራችን ወይም ደግሞ የትዳር አጋራችን ልትሆን ትችላለች ወይም የፍቅር አጋራችን እሷን በማናገር እሷን እንድትይዝልን ሁላ ማድረግ ይቻላል። ካልተቻለም ደግሞ ራሳችን የብልታችንን ጫፍ በመያዝ ግንኙነቱ ወይም ደግሞ ሂደቱ እንዲቀጥል እንደ አዲስ እንዲጀምር በማለት ከዚህ ችግር ራሳችንን ወይም ደግሞ ቶሎ ከመጨረስ ችግር ራሳችንን መከላከል ወይም ደግሞ ማዳን እንችላለን። ሶስተኛውና ከዚህ ችግር ወይም ደግሞ ቶሎ ከመጨረስ ችግር ራሳችንን ልናክምበት ከምንችልባቸው ዘዴዎች መካከል የሆነው የመቀመጫ ወይም ደግሞ የዳሌ ጡንቻ እንቅስቃሴ ወይም ደግሞ በእንግሊዝኛው ኬግል ኤክሰርሳይዝ የምንለው ነው። ይህም ሽንት በሚሸና ጊዜ ሽንታችንን ያዝ ለቀቅ ስናደርግ እዛ አካባቢ ያለችዋን ጡንቻ በማለማመድ ወይም ደግሞ ሽንት በሚሸና ሰዓት ሽንታችንን እየሸና በመሀል ያዝ እያደረግን እየሸና በመሀል ያዝ እያደረግን ቶሎ የመጨረስ ችግራችንን መቅረፍ እንችላለን። ይህም ካልሆነ ደግሞ ኬግል ኤክሰርሳይዝ የሚባሉ ስፖርቶች አሉ። ይህም የመቀመጫ ጡንቻዎችን የምናጠነክርበት ነው። ይህ ቪዲዮ በማየት የኬግል ኤክሰርሳይዝ የምንላቸውን ቀን በቀን ወይም ደግሞ በተደጋጋሚ በመተግበር ከዚህ ችግር ወይም ደግሞ ቶሎ ከመጨረስ ችግር መዳን እንችላለን። ይሄም የሚሆነው ግን የኬግል ኤክሰርሳይዝ የምንለውን ወይም ደግሞ የመቀመጫ ጡንቻ እንቅስቃሴ የምንለውን ቀን በቀን ወይም ደግሞ በስርዓቱ በመተግበር ነው። አብዛኛው ሰው የኬግል ኤክሰርሳይዝ ብሎ ቁጭ ብድግ ሲሰራ ምናምን እንመለከታለን። ይሄ ግን ፍጹም ስህተት ነው። የኬግል ኤክሰርሳይዝ የምንለው የመቀመጫ ጡንቻ በደንብ ማሰራት ነው። ይህም የሚሆነው ቁጭ ብድግ በምንሰራ ሰዓት ቁጭ ብለን ብድግ በምንል ሰዓት የመቀመጫ ጡንቻችንን ከ3 እስከ 5 ሰከንድ ያዝ በማድረግ ወይም ደግሞ ሽንታችንን በመሃል ያዝ ስናደርግ እንዳለ የሆነ ሰብሰብ በምንለው ፖይንት አለ አይደል? ልክ እንደዛ በማድረግ ራሳችንን ቀን በቀን ያንን በመደጋገም ከዚህ ችግር ወይም ደግሞ ቶሎ ከመጨረስ ችግር ራሳችንን ማከም እንችላለን ማለት ነው። ከዚህም ችግር ወይም ደግሞ ፈጥኖ ከመጨረስ ችግር ልንድንባቸው ከምንችልባቸው ዘዴዎች መካከል የሆነው አራተኛው የብልታችንን ጫፍ ማደንዘዝ ነው። ይህም ስንል በግንኙነት ወቅት ቶሎ እንድንጨርስ ወይም ደግሞ ቶሎ እንድንረጭ ከሚያደርገን ነገሮች ወይም ደግሞ ሁኔታዎች መካከል የብልታችን ጫፍ የሷን ብልት ወይም ደግሞ የወሲብ አጋራችንን ብልት አካል በሚነካበት ጊዜ ቶሎ እንድንጨርስ ወይም ሴንሲቲቭ የሆነች ፓርት አለች። ይቺም ጫፏ የብልታችን ጫፍ ስትሆን እሷን ቦታ ቀን በቀን ጠዋትና ማታ ከ3 እስከ 5 ደቂቃ እንደዚህ ጫፉን ቲክ ማድረግ ወይም ደግሞ በመነካካት እዛ አካባቢ ያለውን ጠንካራ ስሜት ማዳከም ነው። ይህም በምናደርግበት ጊዜ በግንኙነት ወቅት አካላችንና የሷን አካል በሚነካካበት ጊዜ ምንም አይነት
የሆነ ቶሎ የመጨረስ ወይም ደግሞ የተለየ አይነት ስሜት እንዲሰማን አያደርግም። ይልቁንስ በግንኙነት ጊዜ ቶሎ ከመጨረስ ይልቅ እንድንቆይ ይረዳናል እና ይሄንን ነገር በመደጋገም ወይም ደግሞ ቀን በቀን በማድረግ ከዚህ ችግር ራሳችንን ማዳን እንችላለን። ከዚህም ችግር ወይም ደግሞ ቶሎ ከመጨረስ ችግር ከምንላቀቅባቸው ዘዴዎች መካከል የሆነው አምስተኛው ደግሞ ኮንዶም መጠቀም ነው። ይህም ደግሞ በግንኙነት ጊዜ ኮንዶም መጠቀም ወይም ደግሞ በግንኙነት ጊዜ አካላችንን በኮንዶም መሸፈን ስሜታዊነትን ይቀንሳል። ይህም ስንል በግንኙነት ጊዜ ስሜታዊ የሆነችዋን ወይም ደግሞ ቶሎ እንድንጨርስ ቅድም ያልናትን ፓርት የብልታችንን ጫፍ በኮንዶም በምንሸፍንበት ጊዜ ቶሎ መጨረስን እንድንቋቋም ወይም ደግሞ ቶሎ እንዳንጨርስ ይረዳናል። ስለዚህም በግንኙነት ጊዜ ኮንዶም መጠቀም ቶሎ እንዳንጨርስ ወይም ደግሞ እርካታ እንድናገኝ ይረዳናል ማለት ነው። የመጨረሻውና ስድስተኛው ከዚህ ችግር ራሳችንን የምናድንበት ወይም ደግሞ ፈጥኖ ከመጨረስ ችግር ራሳችንን ከምናድንበት ዘዴዎች መካከል የሆነው ትኩረትን መቀየር። ትኩረትን መቀየር ስንል በግንኙነት ጊዜ ስለ ግንኙነቱ ከማሰብ ይልቅ አእምሯችንን በሌላ ነገር መወጠር አስፈላጊ ወይም ደግሞ አሪፍ ነው። ይህም የምናደርገው ቁጥሮችን ከኋላ ወደፊት በመቁጠር ወይም ደግሞ ለአእምሯችን የተለያዩ ስራዎችን በመስጠት እዛ ጋር ካለው ነገር ይልቅ ስለ ሌላ ነገር በማሰብ አእምሯችንን ቢዚ በማድረግ ግንኙነት ላይ ያለንን ቆይታ ወይም ደግሞ ቶሎ መጨረስን ልናክም ወይም ደግሞ ማከም እንችላለን ማለት ነው። በአጠቃላይም ስናየው ቶሎ መጨረስ ችግር ወይም ደግሞ ፕሪሜጀር ኢጃኩሌሽን ካለብን ከትዳር አጋራችን ጋር ወይም ደግሞ ከወሲብ አጋራችን ጋር ስለ ነገሩ በግልጽና ክፍት በሆነ መንገድ ወይም ደግሞ ጥሩ በሆነ መንገድ በመወያየት ከዚህ ችግር ራሳችንን ማከም እንችላለን። ይህ ነገር ግን ካልሆነ ወይም ደግሞ ግልጽነቱ ከሌለ በመሀላችን ስለዚህ ነገር የማይወራ ከሆነና ግልጽ ማንሆን ከሆነ ከዚህ ችግር ለመዳን እንቸገራለን። እነዛ አሁን ከላይ የዘረዘርናቸውንም ነገሮች ከትዳር አጋራችን ጋር ወይም ደግሞ ከፍቅር አጋራችን ጋር አብረን ማንተገበራቸው ከሆነ ለመዳን ያስቸግራል። ነገር ግን እነዛን ነገሮች ግልጽ በሆነ መንገድ ወይም ደግሞ ከላይ የዘረዘርናቸውን ነገሮች ከትዳር አጋራችን ጋር ወይም ደግሞ ከወሲብ አጋራችን ጋር ግልጽ በሆነ መንገድ የምንተገበራቸውና ሂደት በሂደት የምናረጋቸው ከሆነ ቶሎ የመዳን እድላችን ሰፊ ነው። ነገር ግን ልብ ማለት አለባችሁ፣ በአንድ ቀን ሙከራ ወይም ደግሞ በአንድ ጊዜ ሙከራ ከዚህ ነገር መዳን ይቻላል ማለት አይደለም። በጣም ድግግሞሽ የሚፈልግና ሁሌ አሁን የሆነ ራሳችሁ ላይ ለውጥ እስክታዩበት መደጋገም የሚፈልግ ነገር ነው። ይህም በመሆኑ ቀን በቀን ወይም ደግሞ ግንኙነት በምታደርጉበት ጊዜ ይህን ነገር በመደጋገም ከዚህ ችግር ወይም ደግሞ ፈጥኖ ከመጨረስ ችግር ራሳችሁ ማከም ትችላላችሁ ማለት ነው። በስተመጨረሻም ቶሎ ከመጨረስ ችግር ወይም ደግሞ ፕሪሜጀር ኢጃኩሌሽን ራሳችንን የምናድንባቸውን ዘዴዎች ከላይ እንደሚከተለው አይተናል። ከዚህም ችግር ራሳችንን ከላይ ያሉትን ዘዴዎች በመጠቀም ማዳን እንችላለን። በዚህም ዙሪያ የሰራነውን ቪዲዮ ከወደዳችሁ ቪዲዮን ላይክ በማድረግ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ የጤና ቪዲዮ እስክንገናኝ ጤናችሁ ይብዛልኝ። ደህና ሁኑ።